ሰላም ሰላም፣ እንዴት ናችሁ? እንግዲህ ፕሬዘንቴሽናችን ጀምረናል። ዛሬ የምንወያየው ስለምንድን ነው? ስለ ኦክሲጅን ቴራፒ ነው። ኦክሲጅን ቴራፒ በዋነኝነት ሳይንቲፊክ የሆነ ነገሩን ሌላ ቀጣይ ፕሬዘንቴሽን ይኖረናል ከዶክተር ዋለልኝ ጋር ይኖራል ይመስለኛል። አሁን ግን ስለ ሳይንሱ አይደለም እናወራው። ሳይንስ የተወሰነ ነገር እናወራለን፣ ግን በአብዛኛው ስለ ፐልስ ኦክሲሜትሪ እና ኮንሰንትሬተር ማሽኗ እኛ እንደ ክሊኒካል ባለሙያ ምን ማወቅ አለብን የሚለው ነውና አውትላይኖቹ እንደሚታያችሁ ሃይፖክሲያ እንዴት ነው ዲያግኖስ የምናደርገው የሚለውን እናያለን። ፐልስ ኦክሲሜትሪ በተወሰነ መልኩ እናያለን። ከዛ ኦክሲጅን እንዴት ነው አድሚኒስተር የምናደርገው፣ ከዛ ኮንሰንትሬተር እንዴት እንጠቀማለን፣ ስፕሊተር የሚባል አለ፣ ስፕሊተር እንዴት ነው የምንጠቀመው፣ ከዛ ኢንፌክሽን ኤንድ ፕሪቬንሽን እንዴት እናደርጋለን፣ ዛዘር ሜንቴናንስ ኤንድ ትራብል ሹቲንግ ኤንድ ሪፔር። እነዚህ ምንድነው እንደ ክሊኒካል ባለሙያ የተበላሹ ኮንሰንትሬተር ወይም ፐልስ ኦክሲሜትሪ መጠገን ላይ ይጠበቅብን ይችላል። ግን ባዮሜዲካሎች ከመጥራታችን በፊት ቀላል የሆኑ ቴክኒካል ችግሮች ከሆኑ እኛ እንዴት መፍታት እንችላለን የሚለውን በጣም ቀላሎቹ ቀጥታ ወደ ባዮሜዲካል ከመሮጣችን ወይም ማሽኑ አይሰራም ብለን ከማስቀመጣችን በፊት እኛ ምን ቸክ ማድረግ እንችላለን የሚለውን እናያለን። ከዛ ኮምፕሊኬሽን ፐልስ ኦክሲሜትሪ አሁን አንድ ሰው ቢጠቀም ምን አይነት ጉዳት ሊመጣበት ይችላል፣ ኮንሰንትሬተርን ቢጠቀም የሚለውን እናያለን ማለት ነው። ስለዚህ ሃይፖክሲያ ምንድን ነው ስናይ፣ ሃይፖክሲያ ማለት ሎው ኦክሲጅን በኦክሲጅን ሌቭል ወይም በደም ውስጥ ያለው የኦክሲጅን ሌቭል ትንሽ ሲሆን ማለት ነው፣ ሲያንስ ነው። ይህ ማለት ወደ ቲሹ ወደ ተለያዩ የኦርጋን ክፍሎች የሚሄደው ወደ ተለያዩ የሰውነታችን ክፍሎች የሚሄደው የኦክሲጅን መጠን ትንሽ ሲሆን ሃይፖክሲያ ይባላል። በደም ውስጥ ስፔሲፊካሊ ስንል ደግሞ ሃይፖክሴሚያ እንላለን ማለት ነው። ስለዚህ ይሄ ሎ ኦክሲጅን በጣም ያነሰ ኦክሲጅን ሲኖር በደም ውስጥ ወደ ቲሹ የሚሄደው ወይም ወደ ቲሹ ያለው ወደ የተለያዩ የሰውነት ክፍላችን ያለው የሚሄደው የኦክሲጅን መጠን አናሳ ሲሆን ሃይፖክሲያ ይባላል። ያም መቼ ነው የሚሆነው? ሳቹሬሽኑ በፐልስ ኦክሲሜትሪ የምንለካው ሳቹሬሽን ከስንት በታች